ሰላም ጤና ይስጥልን። በዛሬው ቪዲዮአችን ጥቁር ወርቅ ተብሎ ስለሚጠራውና በሂማላያ ተራራዎች ውስጥ ስለሚገኘው ድንቅ የተፈጥሮ ስጦታ ስለሆነው ሽላጅት እናቀርባለን። ይህ ንጥረ ነገር የቴስቴስትሮን መጠንን ከመጨመር ባለፈ የአእምሮ ብቃትን የሚያድስ ተፈጥሯዊ የፈውስ ኃይል እንዳለው በሳይንስ የተረጋገጠ ነው። በዚህ ቪዲዮ 9 የሽላጅት የጤና ጥቅሞችንና ጥንቃቄዎችን በዝርዝር እናያለን። በተለይ በተራ ቁጥር 5 ላይ የምናየው ጥቅሙ ለብዙዎቻችሁ እጅግ አስፈላጊ ነው። ወደ ዝርዝር መረጃው ከመግባታችን በፊት እንዲህ ያሉ ጠቃሚ መረጃዎች በወቅቱ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ድጋፋቸውን ግለጹልን። ለወዳጅ ዘመዶ እንዲደርስ ሸር እንዲያደርጉ በአክብሮት እንጠይቃለን። ሽላጅት በሂማላያና በአልታይ ተራራማ አካባቢዎች ከከፍተኛ አለቶች ስንጥቅ ውስጥ የሚመነጭ ብርቅዬ ተፈጥሯዊ ውህድ ነው። ለሺህ ዓመታት እንደ ተፈጥሯዊ ኃይል ሰጪ ሳገለግል የቆየ ቢሆንም ዛሬ ግን በክሊኒካዊ ሙከራዎችና በኬሚካላዊ ትንተናዎች የተደገፈ ሳይንሳዊ እውነታው ይዘንላችሁ ቀርበናል። ዘመናዊ ምርምሮች እንደሚያሳዩት ሽላጅት እንደ ፋልቢክ አሲድ፣ ሂዩሚክ ንጥረ ነገሮች፣ ዳይቤንዞ አልፋ ፓይሮን፣ ሚኒራሎች፣ አሚኖ አሲዶችና አንቲኦክሲዳንት ፖሊፌኖሎች ያሉ ጠቃሚ ውህዶችን በውስጡ ይዟል። እነዚህ ንጥረ ነገሮች በሰውነታችን ውስጥ በቅንጅት በመስራት አስደናቂ ለውጥ ያመጣሉ። ሽላጅትን በተከታታይ ሲጠቀሙ በሰውነቱ ውስጥ የሚፈጠሩ አስደናቂ ለውጥ ምንድን ነው? ሳይንሳዊ ጥናት ያረጋገጣቸውን 9 ዋና ዋና የጤና ጥቅሞች አሁን በዝርዝር እንመልከት። የመጀመሪያው ከፍተኛ የኃይል ምንጭና የማይቶኮንድሪያ ስራን ለማሳለጥ ያገለግላል። በሽላጅት ተጠቃሚዎች ቀድሞ የሚታየውና በስፋት የሚዘገበው ውጤት የድካም ስሜት መቀነስና የጉልበት መጨመር ነው። ለዚህም ዋናው ቁልፍ ንጥረ ነገሮች ዳይቤንዞ አልፋ ፓይሮን እና ፋልቢክ አሲድ ናቸው። እነዚህ ሞለኪውሎች በሴሎቻችን ውስጥ የኃይል ማመንጫ ለሆኑት ማይቶኮንድሪያ ቅልጥፍናን ይሰጣሉ። ምርምሮች እንደሚያሳዩት እነዚህ ንጥረ ነገሮች የኤሌክትሮን ማጓጓዣ ሰንሰለትን በማስተካከል የሰውነታችን ዋና የኃይል ሞለኪውል የሆነውን ኤቲፒ ወይም አዲኖሳይን ትራይፎስፌት ምርትን ያሳድጋሉ። በተጨማሪም ሽላጅትን ስንጠቀም ከጥቂት ሳምንታት በኋላ የሚከተሉትን ለውጦች እናያለን። አካላዊ ዝለትን መቀነስ፣ የጽናት አቅምን መጨመር፣ ከድካም በፍጥነት ማገገም ናቸው። በሁለተኛ ደረጃ የኦክሲዴቲቭ ውጥረትና እርጅናን ለመከላከል ይረዳል። እርጅና የሚጀምረው በሴል ደረጃ ሲሆን ዋናው መንስኤው ደግሞ ኦክሲዴቲቭ ውጥረት የሚባለው የህዋስ መመረዝ ነው። የሽላጅት አንቲኦክሲዳንት አቅም የሚመነጨው በውስጡ ካሉት ፋልቢክ አሲድ፣ ሂዩሚክ አሲድ እና ፌኖሊክ ውህዶች ነው። ፋልቢክ አሲድ እንደ ጠንካራ ኤሌክትሮን ሰጪ በመሆን ፍሪ ራዲካልስ የሰውነታችን ዲኤንኤ ወይም ዘረመልና ፕሮቲኖች ከመጉዳታቸው በፊት ተገቢውን ጥበቃ ያደርጋል። ሳይንሳዊ ጥናቶች እንደሚያሳዩት እነዚህ ውህዶች የኦክሲዴቲቭ ውጥረት ምልክቶችን ይቀንሳሉ፣ የሴሎችን እድሳት ይደግፋሉ፣ የሰውነት ህብረ ሕዋሳትን በጊዜ ሂደት ከሚከሰት ጉዳት ይጠብቃሉ። ሶስተኛ የአእምሮ ጤናና የማሰብ ብቃትን ለማሻሻል ይጠቅማል። አእምሮ ከፍተኛ ኃይልን የሚጠቀምና በቀላሉ ለኦክሲዴቲቭ ውጥረት ጥቃት የሚጋለጥ አካል ነው። ምርምሮች እንደሚያሳዩት ፋልቢክ አሲድ እና ዳይቤንዞ አልፋ ፓይሮን የኦክሲዴቲቭ ውጥረትን በመቀነስና የነርቭ አስተላላፊዎች እንዲመጣጠኑ በማድረግ የነርቭ ሴሎችን ይጠብቃሉ። ፋልቢክ አሲድ በተጨማሪም ከአእምሮ መታወክ ጋር የተያያዙ ያልተለመዱ የፕሮቲን ክምችቶችን ለመከላከል ያለውን ሚና ሳይንቲስቶች እያጠኑት ይገኛሉ። ሽላጅት በቋሚነት ሲወሰድ የሚከተሉት ሊታዩ ይችላሉ። የተሻለ ትኩረት ማግኘት፣ ግልጽ የሆነ የአእምሮ ንቃት፣ የአእምሮ ድካም መቀነስ ናቸው። 4 በሽታ የመከላከል አቅም ለማሳደግና ጸረ ብግነትን ለመቆጣጠር ይረዳል። ስር የሰደደ የሰውነት ብግነት የብዙ በሽታዎች ድምፅ አልባ መንስኤ ነው። በሽላጅት ውስጥ ያሉ ሂዩሚክ ንጥረ ነገሮች፣ ፋልቢክ አሲድ፣ እንደ ዚንክና ሴሌኒየም ያሉ ማዕድናት የበሽታ መከላከል ስርዓታችንን ከመጠን በላይ ከማነቃቃት ይልቅ እንዲመጣጠን ያደርጋሉ። ምርምሮች እንደሚያሳዩት እነዚህ ውህዶች የሳይቶኪን ስራንና የሰውነት መቆጣት ሂደቶችን ያስተካክላሉ። ይህም ውጤቱ የሚከተለው ነው። የተሻለ በሽታ የመከላከል አቅም፣ የሰውነት ብግነት ጫናን መቀነስ፣ ከበሽታዎች በፍጥነት ማገገም ናቸው። 5ኛ የቴስቴስትሮን ሆርሞን መጠን ለመጨመርና የመራቢያ ጤናን ለመጠበቅ ይረዳል። ተጣርቶ የተዘጋጀ ሽላጅትን በመጠቀም የተደረጉ ክሊኒካዊ ጥናቶች በወንዶች ላይ የቴስቴስትሮን መጠን፣ የዲኤችኤስ መጠን ወይም ዳሃይድሮ ኤፒንድሮ ስቴሮን ሳልፌት የተባለ ይህም እንደ ቴስቴስትሮን እና ኢስትሮጅን ያሉ የጾታ ሆርሞኖችን ለመፍጠርና እንደ መሰረታዊ ንጥረ ነገር የሚያገለግል ነው። እንዲሁም የዘር ፍሬ ጥራትን እንደሚያሻሽል አረጋግጠዋል። እነዚህ ውጤቶች ከፋልቢክ አሲድ እና ዳይቤንዞ አልፋ ፓይሮን ጋር የተያያዙ ሲሆኑ
ሆርሞን የሚያመነጩ ሴሎችና የማይቶኮንድሪያ ስራን ይደግፋሉ። ዋናው ነጥብ ግን ሽላጅት ራሱ እንደ ሆርሞን አይሰራም። ይልቁንም ሰውነታችን በተፈጥሮ ሆርሞኖችን እንዲያመነጭና እንዲያስተካክል ምቹ ሁኔታን ይፈጥራል። 6 የአጥንትና የመገጣጠሚያ ጤናን ይጠብቃል። የአጥንት ጤና በማዕድናትና በኦክሲዴቲቭ ውጥረት ተጽዕኖ ይደርስበታል። ሽላጅት በቀላሉ በሰውነት ሊዋሃዱ የሚችሉ ማዕድናትን ከፋልቪክና ሂዩሚክ አሲዶች ጋር በማጣመር ለአካላችን ከፍተኛ የአንቲኦክሲዳንት ጥበቃን ይሰጣል። በዕድሜ በገፉ ሰዎች ላይ የተደረጉ ጥናቶች እንደሚያሳዩት የአጥንት መሳሳትን ያዘገይና የመገጣጠሚያዎችን ጥንካሬ ይደግፋል። 7 የሜታቦሊዝም ወይም ስርዓተ ልመትን ለማሻሻልና የደም ስኳርን ለመቆጣጠር ይረዳል። አዳዲስ ምርምሮች እንደሚያሳዩት ሽላጅት የስርዓተ ልመት ቅልጥፍናን በተለይም ሴሎች ግሉኮስን ወይም ስኳርን እንዴት ለአገልግሎት እንደሚያውሉ ድጋፍ ይሰጣል። ፋልቪክ አሲድ እና ዳይቤንዞ አልፋ ፓይሮን የማይቶኮንድሪያን ብቃት ስለሚያሻሽሉ ይህም በቀጥታ በኢንሱሊን ተግባር ላይ በጎ ተጽዕኖ ይኖረዋል። እንደ ጉበትና ጡንቻ ባሉ የስርዓተ ልመት ክፍሎች ላይ የሚፈጥርን ጫና እንደሚቀንስ ጥናቶች ይጠቁማሉ። በአጠቃላይ ሊታዩ የሚችሉ ውጤቶች የኃይል መጠን መረጋጋት፣ የተሻለ ስርዓተ ልመት፣ የደም ስኳር መጠንን በተሻለ ሁኔታ መቆጣጠር ናቸው። 8 የልብና የደም ዝውውርን ጤና ይደግፋል። ኦክሲዲቲቭ ውጥረት በልብና ደም ቧንቧ እርጅና ላይ ትልቅ ድርሻ አለው። በሽላጅት ውስጥ ያሉ አንቲኦክሲዳንት ውህዶች የደም ቧንቧዎችን ከጉዳት በመጠበቅ የደም ዝውውር ስራን ይደግፋሉ። ጥናቶች እንደሚጠቆሙት ሽላጅት ጤናማ የደም ዝውውርን ይደግፋል። በልብ ላይ የሚፈጠርን ኦክሲዴቲቭ ውጥረት ይቀንሳል። የደም ቧንቧ ህብረ ሕዋሳትን ከጊዜ ብዛት ከሚመጣ መጎዳት ይጠብቃል። 9 የሰውነትን ንጥረ ነገሮች የመምጠጥ አቅም ወይም አብዞርቤሽን ይጨምራል። የሽላጅት አንዱ ልዩ ባህሪው ንጥረ ነገሮች ለሰውነታችን የሚኖራቸውን ተደራሽነት የመጨመር ብቃቱ ነው። ፋልቪክ አሲድ እንደ ተፈጥሯዊ ማጓጓዣ ሞለኪል በመሆን ማዕድናትን በማቀናጀት ወደ ሴል ውስጥ እንዲገቡ ይረዳል። ጥናቶች እንደሚያሳዩት እንደ አይረን ወይም ብረት፣ ማግኔዚየም እና ሌሎች ንጥረ ነገሮችን የመምጠጥ አቅምን ያሳድጋል። ይህ ማለት ሽላጅት ንጥረ ነገር በመጨመር ብቻ ሳይሆን ሰውነቱ ቀድሞ ያለውን በአግባቡ እንዲጠቀም ያግዛል። የሽላጅት የጎንዮሽ ጉዳቶች ሽላጅት ጠቀሜታው በስፋት ቢወራም በሳይንስ የተመዘገቡ የጎንዮሽ ጉዳቶችን ማወቅ እጅግ አስፈላጊ ነው። እነዚህም ችግሮች የሚከሰቱት አብዛኛውን ጊዜ መጠኑ ሲበዛ፣ ጥራቱ ያልተጠበቀ ምርት ሲሆን ወይም ለንጥረ ነገሮቹ ስሜታዊ ይሆን ወይም የማይስማማቸው ሰዎች ሲጠቀሙ ነው። እነዚህ የጎንዮሽ ጉዳቶች የሚከተሉት ናቸው። 1 የምግብ መፈጨት ሂደትን ሊያዘገይ ይችላል። አንዳንድ ተጠቃሚዎች ማቅለሽለሽ፣ ተቅማጥ ወይም የሆድ ቁርጠት ሪፖርት ያደርጋሉ። ይህ ምናልባት በውስጡ ካለው ፋልቪክ እና ሂዩሚክ አሲድ ጋር የተያያዘ ሊሆን ይችላል። በተለይ በባዶ ሆድ ሲወሰድ ወይም መጠኑ ሲበዛ የሆድ ዕቃን የማቃጠል ስሜት ሊያመጣ ይችላል። 2 የደም ግፊትና የልብ ምት ለውጥ ሊያስከትል ይችላል። ሽላጅት የናይትሪክ ኦክሳይድ መልእክቶችንና የማይቶኮንድሪያ የኃይል ዝውውር ሊቀይር ይችላል። በዚህ ምክንያት አንዳንድ ሰዎች ላይ ማዞር፣ የልብ ትርታ መጨመር ወይም የደም ግፊት መዋዠቅ ሊታይ ይችላል። በተለይ የልብ ወይም የደም ግፊት መድኃኒት የሚወስዱ ሰዎች ከፍተኛ ጥንቃቄ ሊያደርጉ ይገባል። 3 የሆርሞን መስተጋብር እንዲከሰት ያደርጋል። ጥናቶች እንደሚያሳዩት ሽላጅት የቴስቴስትሮንና ዲኤችኤስ መጠንን ሊለውጥ ይችላል። ይህም ለብዙዎች ጠቃሚ ቢሆኑ ከሆርሞን ጋር የተያያዘ የጤና ችግር እንደ ፕሮስቴት እብጠት ወይም ሌላ የሆርሞን መዛባት ላለባቸው ሰዎች ስጋት ሊሆን ይችላል። 4 የብረት ንጥረ ነገር መጠን መጨመር ያስከትላል። ሽላጅት የብረት ንጥረ ነገር ወደ ህዋስ እንዲገባ የማድረግ ብቃት አለው። ይህ የብረት ንጥረ ነገር ላለባቸው ቢረዳም ሄሞክሮማቶሲስ ስላለባቸው ወይም የብረት ንጥረ ነገር መጠናቸው ከፍተኛ ለሆነ ሰዎች አደገኛ ሊሆን ይችላል። ከመጠን ያለፈ የብረት ንጥረ ነገር በሰውነት ውስጥ የኦክሲዴቲቭ ውጥረትን ስለሚጨምር ሽላጅት ከሚሰጠው ጥቅም በተቃራኒ ሊሰራ ይችላል። 5 አለርጂ ሊያመጣ ይችላል። አልፎ አልፎ የቆዳ ሽፍታ፣ ራስ ምታትና ድካም ሊያመጣ ይችላል። እነዚህ አብዛኛውን ጊዜ ያልተጣራና ጥራቱ ያልተረጋገጠ ምርት ከመጠቀም የሚመጡ ናቸው። የሽላጅት ውጤታማነት የሚወሰነው በጥራቱ ነው። በላቦራቶሪ የተረጋገጠና የተጣራ ሽላጅት ለጤና ጠቃሚ ሲሆን፣ ያልተጣራው ግን ለመርዛማ ንጥረ ነገሮች፣ ለፈንገስና ለባክቴሪያ ያጋልጣል። ሽላጅት አስማታዊ መድኃኒት ሳይሆን በሳይንስ የተደገፈ ንቁ ንጥረ ነገር በመሆኑ ተገቢውን ጥንቃቄ በማድረግና ሐኪም ምክርን በመከተል ለተሻለ ጤና በኃላፊነት መጠቀም ይገባል። ለዛሬ የነበረን መረጃ በዚህ ያበቃል። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ሕይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልብ ይመኛለሁ። በሌላ አዲስ መረጃ እስከምንገናኝ ቸር ሰንብቱ።